ሰላሚቱ በዛሬ ቪዲዮ 400 ዩሮ እዚህ ሮማኒያ ውስጥ ምን አይነት ቤት ምን አይነት አፓርትመንት እንደሚያከራያቸው አሳያችኋለሁ ተከታተሉ ወደ ቪዲዮ ጋይስ ለማንኛውም እንግዲህ እንደምታውቁት አሁን ሮማኒያ ቡካሬስት ነው ያለውት ማለት ነው እዚህ ከአንድ ጓደኛዬ ዮቶር ጋር አለን ዮቶር እንዴናችሁ ሰላም ነው አለን አይ ጋይስ እንግዲህ ዛሬ ምንድነው የምናደርገው ዛሬ ዮቶር ቤቱን ከፍቶ አፓርትመንቱን ለናንተ ሼር ማድረግ ይፈልጋል እና አንዴ ወደዚህ ይቻላል ትፈልጋለህ አይደል አሚን ፍላጎት ፍቃደኛ ነህ ይቻላል ስለዚህ እስቲ ምንድነው ከዓለም ላይ ለሚኖሩ ሀበሾች አሜሪካ ኢትዮጵያ ዩኬ ምናም ላሉ ሰዎች እስቲ ስለ ሮማኒያ የአኗኗር ነገር ብታሳያቸው እኔም ቤትህን አይቼዋለሁ ባይዘው በዚህ አጋጣሚ በጣም ነው ማመሰግነው ያዙ ቤትህን ከፍተህ ተቀብለ ያው እዚህ እንድቀመጥ ስላልከኝ በጣም ነው ማመሰግነው ከዚህ ኪራዩ ራሱ አዛኩ ስለዚህ በጣም ማመሰግነው ስለዚህ እንዴት እናደርጋለን መሰለ ከፓርኪንጉ ከቤቱ አገባብ ጀምረን እንዴት ነው መኪና ያዘ ሰው የሚገባው በቃ ስላለው ነገር ግቢም ሊሆን ይችላል ምንም ሊሆን ይችላል ትነግረናለህ ከዛ ቤት ስንገባ ደግሞ ላይክ ስንት ቤድሩም እንደሆነ ብዙ ጊዜ ያለው ነገርና ስለዚህ ቦታ መጥፎና ጥሩ ጎኑ ትነግረናለህ ማለት ነው እና መጨረሻ ላይ ደግሞ እኔ እንደምትጠብቁት ላይክ እንደተጠበቃችሁት አይሆን ምክንያቱም በ400 ትንሽ ነገር እኔ 400 500 ማለት is just crazy ለኔ አሜሪካ ምን ያደርጋል $400 አስፔዛ for real what አሜሪካ ምን ያደርጋል እውነቱን ለመናገር በ400 በ500 ጨራሽ ምንም አታገኝ አሁን እሺ አንተ ቤቱን ታውቀዋለህ አይደል ያ አውቀዋለሁ ያንተ እሱም ቤት አሜሪካ ቢሆንስ በላስቦና ስንት ያወጣል ያንተ probably $2000 ምናምን $2000 $2000 አይደለም ያልኩ አሚን ያ አይደለም 1200 1300 ስቱዲዮ ነው የስቱዲዮ ዋጋ መሰለኝ ኤሊ ውስጥ ነው ማወራ ኤሊ በጣም ውድ ነው ግን ወደ ቴክሳስ ምናምን ኬክ ወደ ሌላ ቦታ ኬክ ደግሞ እርግጠኛ ነኝ one bedroom like you know one bedroom ነው ቤት ያ የኔ one bedroom ስለዚህ በጣም ረከሰ ከተባለ 1200 ልታገኝ ይችላል ወደ ቴክሳስ ምናምን ራቅ ያሉ ቦታዎች ምናምን እንደዚህ ማለት ነው ቺፕ የሚባለው ሰንት ነው ቺፕ የሚባለው ቤት ኪራይ one bedroom እኔ ጃኒ ቺፕ ከተባለ 1500 አላቅም 1600 ግን በዚህ አጋጣሚ እንደነገርኩ ነው ዩኬ ሚኖሩ ሊኖሩ ይችላሉ ኢሮፕ ውስጥ እዚህ ሚኖሩ ሊኖሩ ይችላሉ እንደገና ደግሞ ወደ አሜሪካም ኢትዮጵያም ደግሞ አስቡ ደግሞ ነው በ400 ብር ደግሞ one bedroom አሪፍ ልታገኝ ይችላል ግን በ400 ዩሮ ኢትዮጵያ ውስጥ ራሱ ቀላል አይደል አንድ ቤድሩም አሪፍ ቤት ለማግኘት አሁን ስንገባ በጣም ታዩታለች ለማንኛውም ወሬያን ለፍልፍሽ ኬት እንጀምር እንዴት ነው ቀጥታ ሰው ሲመጣ የት ነው የሚገቡት የሮማኒያ ሰዎች እዚህ ቢልዲንግ ላይ ያሉት ሰዎች ማለት ነው ሶስት አይነት መግቢያ አለው ይሄ ዋና መኖሪያዎች ይሄ የቤቱ ባለቤቶች ዋናዎች ናቸው ሪሞት አላቸው ከፍተው ይገባሉ ፓርኪንግ አላቸው ለፓርኪንግ ይከፍላሉ ማለት ነው ኦኬ ሶ በዛ በኩል መግቢያዎች አሉ ማለት ነው አዎ እዛ ጋር ደግሞ ይሄው መኪና ይወጣ ነው ኢቭን ታይስ ያ ያኛው ደግሞ መውጫ ነው ማለት ነው በዚህ ይሄ ብዙ ጊዜ ቦልት ወይ ኡበር የሚጠቀሙ ሰዎች ይገቡና በዛ ጋር ነው ለኖርማል ሰው መግቢያው ኦኬ ላይክ ቤት ምንድነው አካራይ ካሎንሽ ማለት ነው ወይም እዚሁ ነው አሪ ካሎንሽ ጥግ ላይ ያለ አንድ መግቢያ ኦኬ በዛ ይገባሉ አሁን ቦልቱበት ነው የሚወጡት ማለት ነው ቦልት ነው ኡበር ተጠቃሚዎች እና ያው ደግሞ ቤቱ ከተማ መሃል አይደለም ያ ከተማ መሃል አይደለም ከከተማ በጣም ይራቅ አይደለም በጣም ለመኖር የሚመች ምን ያህል ሩቅ ነን ብለህ ታስባለህ አሁን አንድ ኡበር ጠርተህ ከተማ ለመሄድ አሚናት ያው ነው ከተማው አክቹሊ እዚህ ጋር ብቻ ጋይስ ከተማው እዚህ ጋር ነች ምን ያህል ሩቅ ይመስላል በደቂቃ it depends bro like traffic light 40 ደቂቃ አለ 15 ደቂቃ 15 ደቂቃ በጣም አሪፍ ስለዚህ ወደ ውስጥ እንግባ ኒው ኮምፎርት ሲቲ ነው የሚባለው በነገራችን ላይ ጋይስ እኔ በጣም እዚህ ከመጣው ላምበርጊኒ ራሱ መጀመሪያ ልክ እንደመጣው እዚህ ግቢ ስገባ ናዩት ልክ እንደገባው የመጀመሪያ ቀን ላምበርጊኒ ፓርክ ተደርጓል ከዛ ደግሞ ይሄዳለው ሬንጅ ሮቨር ነው BMW አሁን ደግሞ እዚህ ጋር ወላችሁ ጋይስ ያበደ መርሴዲስ እየወጣ ነው በተረፈ ንፋስ አለ አክቹሊ ትንሽ ቀዝቀዝ ይላል አይደል በጣም ዛሬ ንፋስ ይሄን ሳምንት ትንሽ ከበድ ያለ ንፋስ ያለ ያ በጣም ጠንከር ነው እንግዲህ ደፍረን ነው ቲሸርት ያደረግነው BMW አለ እዚህ ጋር እዛ ጋር ደግሞ ቶዮታ ትላል
ግን እስቲ እንዴት ነው ስንት ጊዜ ሆነ እዚህ እንትን ላይ መኖር ከጀመርክ አፓርትመንት መኖር ከጀመርክ ምን መኪና ነው ያንተ ምንድነው I don't know bro what እግዚአብሔር አይቼው አላውቅም ዋው እና ኖርማል መኪኖችም አሉ ኦፍ ኮርስ አልፋ ሮሚዮ ይላል ብዙ ጊዜ አሁን እንደዛ አይነት ግቢ ሲሆን ብዙ ሰው የሚጠብቀው ሰው በቃ ነው በቃ ስታየው እንትን ላይ መስል ይችላል አሁን ፎቆ ስታየው ምናምን ሰው በቃ አይጠብቅም አሁን ላምበርጊኒ ያዘ BMW ሬንጅ ሮቨር በጣም ነኝ አሉ የተባሉ ሬንጅ ሮቨር bro በስማ ይታል እዚህ ጋር ነው የኛው BMW ምንድነው አንተ የምትወደው መኪና እኔ በጣም የመርሴዲስ ፋን ነኝ ኦኬ መርሴዲስ አሁን ያለፈው መኪና አሪፍ ነው ኤኒ ሁሉ ምርቶቹ እሺ ስለዚህ በድጋሚ ዮቶር እሳይ ስንት ጊዜ ሆነ እዚህ አፓርትመንት መኖር ከጀመርክ I don't know ትክክለኛውን ጊዜ አልከው ኤስቲሜት I think ከ6 እስከ 8 ወር በላይ ይሆናል ኦኬ ዋው 8 ወር በላይ ስለዚህ በደንብ መጥፎንም ጥሩም ጎኑም አይተዋል ብርድ በነበረም በሙቀት አይተዋል ማለት ነው በደንብ ሁሉ አይተዋል ያ ኦኬ በጣም አሪፍ ስለዚህ አሁን አይ ቲንክ መግቢያው ጋር እየደረስን ነው ሶ በምን መግባው በቁልፍ ነው መገቡት ቁልፍ አለ ይጎና ጨርስ ኦኬ አራት መግቢያ ያለው አፓርትመንቱ ስካራ ነው የሚሉት ስካራ 1 ስካራ 2 ስካራ 3 እና ስካራ 4 8-7 ወር እዚህ ቤት ስትኖር ምንድነው አንተ ላይክ የወደድከው ስለዚህ ቦታ ማለት ነው እንደምታየው የሆነ በጣም ጸጥ ያለ ነው ደስ ይላል ምናምን ነገር ኦኬ ወተቺል ስታረገው እና ደስ ይላል በቃ ከራስ ጋር ታይም ለማሳለፍ ስትፈልግ ያ ገባ ብለ እንደምታየው ደግሞ ክም ለማድረግ የሚመች ስትሪት ነው በጣም አሪፍ ነው ሶ ኦኬ በጣም አሪፍ በጣም ቀለል ያለ የቆሻሻ ሲስተም አሁን ምንድነው እዛ ጋር ሪሳይክል የቆሻሻ መጣያ ነው ያ ቆሻሻ መጣያ ናቸው ኦኬ አንተ ለየት ይላል በጣም ልብ ያልኩት አሜሪካም አለ አክቹሊ ግን የላስቲክ የወረቀትና የምናምን አለ እዚያ ይለያል ሶስት አይነት እንትን አላችሁ ይሄኛው ማለት ያ ሶ የቆሻሻ ስለማንመለስ ነው ጋይስ እዚህ ጋር የምታዩት የቆሻሻ መጣያ ነው ማለት ነው ሶ በጣም አሪፍ ጠርሙሶች ምናምን ፕላስቲክ እና ወረቀት መሰለኝ ኦኬ ይሁንቱ ኦኬ ያ አይ እንደዛ ነው እንደዛ ነው ያ ግን እዚህ በጣም አሁን እኛ ጋር እንደዚህ ምናምን የሚኖር ሞል ውስጥ ምናምን ከስንት አንዴ ግን እዚህ በጣም ስፔሲፊክ ኢቭን መንገድ ላይ ራሱ እንደዚህ ያለ ምናምን በጣም ሰሚኝ ማጃኔ የመጀመሪያ ቤታችን እዛ ጋር ነበር እዛኛው አፓርትመንት ላይ ነበር ከዚህ ግቢ ውስጥ ብቻ ሶስት ቤቶች ውስጥ ኖርያለሁ አራቀለድ እግዚአብሔር በስማ የመጀመሪያው እዛ አካባቢ ነበር በጣም ሞዶ ቤት ነው ላይክ ሲዲያ የሆነ በጣም ቤቱ ውስጡ በቃ ሌላ ወይስ ከነ ፈርኒሽድ ነው እንስገባ ፈርኒሽድ ነው ፈርኒሽድ 400 ያ ሁሉም ነገር ተሟልቶል እጅና እግረን ይዘነው መጣው አስቤዛ ነው ወጪ ሊሆን የሚችለው ማለት ነው ከዛ በኋላ ዋው ያኛው ቤት ሳሎኑ ሰፊ ነው ደስ ይላል ምቹ ነው ያኛው ቤት በጣም ሳሎኑ ሰፊ ነው ምናምን ኦኬ በአንዳንድ ምክንያቶች ነው ቤት መቀየር ሀሳብ መጣና ቀየረ ማለት ነው እዚህም ላይ አለ ሶ ይሄ እኮ ቤዚክሊ የሪል ስቴት ማለት ነው እንዴም ከነኚህ እንደውም ይሄ አዲስ ይመስላል ያለቀው ያ ይሄ አዲስ ነው ትክክል ይሄኛው አዲስ ህንጻ ነው ኦኬ አዲስ ህንጻ ነው ኦኬ እንዳልኩ የኛ መግቢያ ይሄ ስካራ 1 ነው ስካራ 2 ላይ ነው ኦኬ በጣም አሪፍ ነገር ማለት ነው አሁን እየገባን ነው ወደ ውስጥ እስቲ ያለውን ፕሮሰስ እንግዲህ ያሳያችኋል ማለት ነው ቀጥታ ሲገባ እንዴት ነው ነገር ቁልፍ ነው ያለ ኦኬ ያ ሁለት ጌት ስላለ Please bro after ምን እንዳለች አላውቅም እንደዚህ እንገባለን እዚህ ጋር ተቀምጣለች ቼክ ታደርጋለች ፖስታ ሜል ቦክስ አለ ከዚህ ደረጃ አለ አፓርትመንቶች አሉ ቤቶች እቃ ዲሊቨሪ ያደርጋል ምናምን ዋው Hello guys. Salut. Hello. Don't stay in the middle of the road because it's Yeah. Thank you so much. Thanks. Have a good day. እንግዲህ በዚህ አጋጣሚ የኢትዮጵያ የአርሜኒያ እንዴት ናቸው እዚህ ቢልዲንግ ላይ ያሉት ሰዎች ኦር ደግሞ ጸባያቸው እንዴት ነው እዚህ ሀገር አርሜኒያ ሮሜኒያ ማለት ነው አንድ ቀን ሄደውናል ምን ይታወቃል አርሜኒያ ሮሜኒያ በጣም እንዳልኩ ነው ተራንተና ፋሚሊያር ናቸውና ሰላም ይሏል ባይዘው እንዴት አደርክ እንዴት ዋልክ ምናምን ሊፍት ውስጥ ስትገናኝ ታወራለህ ምናምን የሆነ ደስ ይላል እንደ ሌሎች የአውሮፓ ሀገራቶች አሉ ኦኬ ይሄ ፈገግታ እያሳዩ ነው ሰላም ይሉና በጣም ደስ የሚል ኦኬ
ቤተሰቤን ናይስ ናቸው ነው የምትለው በጣም አይ ጋይስ እንግዲህ ደረስን ማለት ነው ያ ደርሰናል ደርሰናል ጋይስ የ400 ዩሮ ሮሜኒያ ውስጥ የሚያከራያችሁን ቤት እንግዲህ ሊያሳያችሁ ነው ክፈትልን ዝግጁ ናችሁ እንኳን ወደ ቤታችን በሰላም ለላ አተ እኔ የምልህ ከኢትዮጵያ ቀጥታ እንደመጣ እዚህ ነው የገባው አይ በርግጥ እንደዛ ነበር ኦኬ እንደዛ ነበር ግን at some point ከሆነ ሰዓት በኋላ በቃ እንደዚህ ከሆነ ሰዓት በኋላ በቃ ሙሉ ለሙሉ ወደዚህ ነው የገባሁት ሌላ ቦታ ሄጄ አላውቅም ሌላ አፓርትመንት ላይ ኖርኔ አላውቅም በጣም አሪፍ ስለዚህ ምን እናደርጋለን ብርሃን እንደዚህ እንዲሆን ከዚህ እንደዚህ ነው ያው እንግዲህ ጋይስ እኔ እዚህ ጋር አለው የቀረጽ ነው በስልክ ላይ ያዘው እሺ ዮቶር yes sir ቤት በጣም ያምራል መጀመሪያ I would love to appreciate ማድረግ ፈልጋለሁ ከዚህ በዚህ በሶስት ቀን ምናምን የነበረኝ ቆይታ እዚህ በጣም ደስ ይል ነበር ላይክ እንደ ቤቴ አርጌ ነው ቆየው በጣም ወድጄዋለሁ ቦታውን ላይክ አሰብኩት እንዴት ነው ሮሜኒያ ውስጥ ብቻ መኖር ያለው ነገር እንዴት ነው እንዴት አይ ግን ቶ አሳይ አስረዳን አሁን ከዚህ በኋላ መድረኩ ሰጣለሁ ቤቱን እንዳለ አሳይ እሺ ይሄ ሴታፕ ነው ያው እዚህ ጋር ነው ብዙ ነገር እጽፋለሁ አነባለሁ እና ባይዘው አነባለሁ ሌጀንድ ነኝ ሶ ይሄ ቲቪያችን ነው ኤሲ ያለን ኤቭሪቲንግ ምንም ይዤ ገባሁት ነገር የለም ባይዘው ምንም ይዤ ገባሁት ነገር የለም እንደምታዩ ቤቱ እንደዚህ ነው በቃ የተረከቡት እነዚህ ነው የተረከቡት ጸድ ቪው አለ እንደምታዩ እንደኔ ግሪን ነገር የሚያስደስተ ከሆነ ደግሞ ለማየት በጣም አሪፍ ይመስለኛል ሶ እዚህ ጋር ደግሞ ኪችን አለ ኦፕን ኪችን ነው ቤቱ ኦኬ ኪችናችን ይሄንን ይመስላል ያው ብዙ ጊዜ ኩክ አላረግም እንደነገርኩ ያን ያለ ማብሰል ላይ ያን ያለ ግን ኢትዮጵያ እየነበርክ ብቻ ኖረ ታውቃለህ ወይስ ፋሚሊ ጋር ነበርክ አይ ኢትዮጵያ ያለው እቺ ኖር ያላቀም ኦኬ ስለዚህ ብቻ ኖረ ቢሆን የሆነ ነገር እንኳን እኔም አላቀም በጣም ተጎድቻለሁ ባይዘባቸው በጣም አረቶ አቋዋለሁ ሶ ይሄን ይመስላል ጃሪያችን እንትናችን ኪችናችን በጣም የሚያምር ኪችን ነው ባይዘው ወደድከው በጣም ለቪዲዮ ራሱ በጣም ነው የሚያምር ቦታ እዚህ ጋር ደግሞ የሆነች አነስ ያለች ባር ነገር አለች ምናለች ባር ባር ኦኬ ያው የኪችኑ ጋር ግን ምግብ መብያው አይደለም ምግብ መብያው እችተል መቼም ብዙ ሰው የለም ብለ ነው አኳላ ያስቀመጥካት እንጂ እዚህ ጋር ራሱ ይሆን ያምራል አንጠቀመው ቢያልከነሽ ሶ ዲነር ቴብላችን እንደዚህ ነው እዚህ ጋር አለ ያ እዛ ጋር መቀመጫዎች አሉ ሶፋው እዚህ ጋር አለ ሶፋው የሚነሱ ነው ማለት ነው ሁሉም ነገር ይነሱ ማይ ጋድ ሁሉም ነገር እርግጠኛ ነው ምንም አልገዛም የገዛሁት ምንም ነገር የለም ብሮ ኦኬ ስለዚህ ቆይ እስቲ አንድ የቤቱ ላሳያቸው ፍሪጅ አለ ይወላችሁ ኪችናችን ትመስላለች ጋይስ እዛ አጋጣሚ ስመጣ እቃ ምናምን ነበረው ኪችኑ የተሟላ ነው ኦኬ በጣም ምንም ይዤ አልገባው ሽንት ቤቱን ነው ከመተኛ ከማየታችን በፊት ይቻላል ሽንት ቤታችሁን ብናየው ደስ ይለኛል በጣም ይቻላል ባሉ በስማ አንተ ዌልካም ምንድነው ዋው ገንዳው አንተ ያበራል እንዴ ያ ብዙ ጊዜ ሪላክስ የምናደርገው እዛ ውስጥ የምናደርገው አለ የሰው ልጅ ነው ማጠቢያ ያለው ማጠቢያ ያለው ማሽኑ ደግሞ በጣም ጸዴ ነው ይሄኛው ያጥባል በደንብ ያጥባል እዚህም ይሄም የነሱ ነው ይሄም የነሱ ነው what ከዛ በጣም ባይዘው ታውቃለህ ግን እንደ ሽንት ቤት ይሄ ሰፊ እንደሆነ እና እዚህ ጋር ያዝልኝ ቆይ እንደዚህ ያዙ ኦኬ ያዙ እንደዚህ ሶ 1 2 3 4 5 እነን አይቷል አለካ ያ በጣም ፍሪደም አለው ሽንት ቤቱ በጣም ሰፊ ነው ዋው በጣም ደስ ይላል አንተ እቺ ባይዘው ታውቃለህ ኒውዮርክ እቺ ክፍል ከ400 በላይ ልትወጣ ትችላለች blow your mind እንዴ ኒውዮርክ እቺ አንድ አልጋ መዘርጊያ ብሮ ቪዲዮ ማየት አለብህ እኔ ቪዲዮ ምናምን እንደዚህ ቼክ ብታረጉ አሪፍ ነው በጣም ጠባብ ቤቶች አሉ እንደዚህ ያው ግን ያው ይለያል አንዳንድ ቦታዎች ላይ ነው አሪፍ ቦታዎች ስለዚህ ልብስ እንዴት ነው ሳንጨርስ ልብስ እዚህ ነው የምታጠው ማለት ነው ልብስ እዚህ ነው የማጠው ኦኬ ያው ብዙ ነገሮች አሉ በጣም ነው የምወደው እኔ ሽንት ቤቱ ሬስትሩም በጣም ወይ በጣም
በጣም like አልዋሽም you have a beautiful restroom እንደገና መስታወቱ ራሱ በጣም የሚያምሩ ዲዛይኑ ምናምን እና ደግሞ ከእንትኑ አጠገብ ፋን አለው አይደል እንትኑ ያ ሳከር አለው ስለዚህ ትንፋሽ ምናምን ወደ ውስጥ ይስባል ማለት ነው ጋይስ እዚች ጋር ማብሪያ አለቻት መብራቱ ካልበራ ባይዘቤ ሴንስ ያደርጉ ደስ የሚል አራቀ መብራቱ ካልበራ ሴንስ ያደርጉ እሺ ወደ ዋናው ወደ መኝታ ክፍል ዋናው እንገባለን ማለት ነው ጋይስ እስቲ here it is ቻይ እንኳን መጣ እዚህ ነበር ቲቪውን ማረጋው ሳሎንም አሎንም ነበር እዚህ ተኝቼ ዋው በጣም አሪፍ እሺ እስቲ እንዴት ነው አስረዳኝ ገባና በደንብ ቼክ አድርገው እሺ አልጋው ይሄንን ይመስላል በጣም ሰፊ ነው ኦኬ የተለያዩ ምንድነው የሚባሉት ይሄን የመሰለ ቪውማ እንደብቀው እሺ ኮምፒውተሮች አሉ እዚህ ጋር መሳቢያ አይ ቲንክ መሳቢያ ነው የሚባለው አይደል እና ቤድሩም እንትን ትራስኪ እንት መብራቶች እንት መብራት ማስቀመጫዎች አሉ ያው እኔ ብዙ መብራት አሉ ደመኝታ ክፍል ውስጥ ጨለም ሲል ነው ደስ የሚለኝ ኦኬ ያው እና መጽሐፎች አሉ እነኚህ ደግሞ ልብስ ማስቀመጫ ናቸው አይደል ልብስ ማስቀመጫዎች ናቸው ያው አሪፍ ነው በጣም አሪፍ ሰው በጣም እንዴት ነው ባይሰው በጣም ሰፊ አልጋ ነው ያለ ይሄም እነሱ ነው ሁሉም ነገር እነሱ እኔ ሁሉም ነገር ስትልኩ አላመንኩም አንተ ይሄኛው ይከፈታል ያ ዋው በስመ ሰንሴት ምናምን ሰንራይዝ ተላል አባቴ አንድ አላሳየው ቦታ ይቀረኝ ኦኬ እንግዲህ መኝታ ቤቱ ይሄን ይመስለው ማለት ነው መኝታ ቤቱ ይሄን ይመስላል በጣም ነው ወዶ መኝታ ቤቱ 400 እኮ ነው የሚለን ጋይስ 400 ነው እኮ የሚለን ጋይስ ዛስፋይ ኮ ሪኮመንድ ማድረገው ሌላ ቦታ ላይ ያሉ ሰዎች ወደዚህ ይመጡ እንዳየው ነው ከተማው ቺፕ ነው ኑሮ እንደዚህ ነው ሶ እዚህ እንዲመጣ ሪኮመንድ ታደርጋለህ ማለት ያ በደንብ ሪላክስ አድርገው ተዝናንቶ ይሄዳሉ ይሄን የመሰለ ቪው አይተው ባልኮኒ ይላል ባልኮኒ ቀረ ልብስሽ እዚህ ጋር ተሰጣለች ሶሪ ምንጣፉን አዝርቼው ነው እንደዚህ አይ ኖርማል ነፋስ ጥሎት ቅርታ በጣም ችግር የለም ኧረ ልብሴን አጥባለሁ እዚህ ጋር ሰጣለሁ ከዛ እንዳልኩሽ ሰንሴት ሆና ነው ያለው እዚህ ጋር ቁጭ ብዬ ኦኬ በጣም ደስ የሚያምር ቪው ነው ያለው አልገባሽም በቃ ራሴን ሳቲስፋይድ ማድረግበት ነገር ያ እዚህ ጋር ደቀብዬ ሰንሴት ነው ያለው ምናምን አወርጄዋለሁ አላሽ ጩኸት የለም መጻፊና ነው እዚህ ጋር ጸጥ ያለ ራይስ ፓርኪንግ ያንተ የትኛው ነው ስለ ፓርኪንግ በቁጥር ነው የሚሰጠው ወይስ ይሄ ብቻ ነው ያለው እዚህ ጋር ውጪው ያ ፓርኪንግ ይሄ አለ አውትሳይድ አለ እዛ ጋር ያለያቸው የግቢው ነው እና ሲቀጥል ደግሞ መሬት ስላለ አንደርግራውንድ አለው አንደርግራውንድ አራቀለች ያ ዋው አባት ሁሉ በእጅ ሁሉ በደጅ ሁላችሁ ጋይስ ያያችሁ ነው 400 ዩሮ ከ400 እስከ 500 ዩሮ ሮሜኒያ ውስጥ የሚያከራይላችሁ ቤት ከ400 እስከ 500 ዩሮ ሮሜኒያ ውስጥ የሚያከራይላችሁ ቤት ዋን ቤድሩም ዋት ቤቱ ላይ ታችሁታል እናንተ ደግሞ ሐሳብ አስተያየታችሁ ነገር አሁን ይሄ ቦን ይሄ ቤት ነገርኩ እናስብ አረ ሌላ ታሪክ ነው አንተ እንዴ አንተ እኮ ላይክ ለርሊ ያልከኛለው ፈርኒሽ ሊሆነ ቤት ነው ያልከኛለው ኳሊቲ ማቴሪያል ነው የምናወራው ቤቱ ኤቭሪቲንግ አሰራሩ ምናምን ኤሲ ያለው ሂተር አለው አይደል ሂተር አለው ዲዛይን አደራረጉ በቃ ኤቭሪቲንግ ራሱ ኢቭን ከመደርደሪያው ከነ መብራቶቹ ስታያቸው እዚህ ተራ ነገር አይደለም በጣም ውድ ነው የሚሆነው ግን ከኔ ይልቅ እውነቱን ለመናገር ያው እኔም ብዙም ባላወራም አሪፍ ነው እንደሚያቅሰው ከኔ ይልቅ ግን ኮሜንት ላይ እስቲ ንገሩን የስቴት ያሉበት ስቴትና ያሉበትን ሀገር ኦር ደግሞ አሜሪካ ኮናችሁ ስቴት አይደል አሜሪካ ኮንስት አሜሪካ ላይ ኮኑ ሀገር ዩሮፕ ኮናችሁ የት ሀገር ነው የምትኖሩት ይሄ ቤት እናንተ ሀገር ስንት ይከራየው ይሆን ነበር ኢማጂን ብሮ ይሄ ቤት ስዊዝ ቢሆን it's crazy bro እንዳለ እንዲበናት ስዊዝ በጣም ከባድ እና ለዛ ነው ይልሽ ብዙ አሁን ዩሮፕ ላይ የሚኖሩ ሀበሾችን ወይ አሜሪካ የሚኖሩ ሰዎችን ሪኮመንድ አደርጋለሁ ወደ ሮማኒያ እንዲመጡ አንድ ዩሮፕ ላይ ሁሉም ነገር እንዳየው ኳሊቲ ነው ሁለት ኖሮ ደግሞ ግን አሁን ሰው ሲመጣ ኦፖርቹኒቲው ምን አለት ብለ ታስባለህ ለምሳሌ ለስለ ስራ ማለት ነው ያ ብሮ በእውነት በጣም ጠንከር የምትሰራ ከሆነ ያ ኦፍ ኮርስ ጠንከር የምትሰራ ከሆነ አይደል በጣም ኦፖርቹኒቲ አለ ኦኬ በጣም አሪፍ ብዙ ሰዎች እንደውም እየመጡ ነው አሁን ሀበሻ በጣም እየመጣ ነው ሮማኒያ ወደ ሮማኒያ ያ ዋው አንተ አሁን ለምሳሌ መምጣት ከኢትዮጵያ መምጣት ይችላል አሁን ወደዚህ ወደ ኢትዮጵያ መምጣት ከኢትዮጵያ ወደዚህ መምጣት ይችላል ዋው
ሰው መንገድ ያለው አይመስለውም ሶ ምን አሁን እንደዚህ አይነት አድቫይስ ምናምን ምክር መስጠት የምትችል ከሆነ ወይ ቲክቶክ ላይ ኢንስታግራም ላይ ያገኙክ ቲክቶክ ላይም አለው ኦኬ ኢንስታግራም ላይም አለው ኦኬ ኢቭን ዩቲዩብ ላይም አለው በጣም ሁሉም ላይ እኔ ማግኘት ይችላል በጣም አሪፍ ስለዚህ ጥያቄ ያላችሁ ሰዎች እንደዚህ ያለ ኦር ደግሞ በአንተ ቻናል ይስራ የምትሉ ዩቲዩብ ምን አድቫይስ ምክርም የሆነ ቪዲዮ ብትሰራ የምትሉ ጋይስ እንግዲህ አሳውቁ ስራለን በሉት ዩቲዩብ ላይ በዛ አጋጣሚ ቲክቶክም አለ የዩቲዩብ ቤት የ400 ቤት ይሄን ይመስላል እኔ I was like yo this is boom because አቋሉ by the way በዛ አጋጣሚ ከዚህ በፊት ሁለት ቤድሩም አይተን ነበር እንትን ኤሊ ውስጥ እሺ ቪዲዮ ለመስራት የቤት ዋጋ ብለንና I think $3500 ምናምን ያየን ሁለቱ ቤድሩም ማለት ነው ሳሎኑ እንደዚህ አይሰፋም ያኛው አይሰፋም እንደዚህ አይሰፋም እግዚአብሔር አይሰፋም እና በጣም ያስገረመኝ ፓርኪንግ አለው ደግሞ ፓርኪንግ ሲገባ በኮድ ነው ደግሞ ካርድ አለ ዝም ብሎ ተራም አይደል ያ በጣም እንደዚህ አሪፍ የሆነ ቦታ ላይ ያለው እንግዲህ እኔ ትንሽ ስላስገረመኝ ነው የሰራሁት ቪዲዮ አይ ነው ብዙ ሰው ላይ በጣም የሆነ ራሱ ሊጠይቅ ይችላል በተለይ ውጭ ያለ ሰው እንደዚህ አይነት ነገር ደግሞ በጣም እንትን ብሎ ይገዛ አይ ነው ምን ያህል ብር እንደሚከፍሉ ማለት አይ ነው ፋሚሊ አይ ነው እነሱ ለማንኛውም ጋይስ እንግዲህ በዚህ አጋጣሚ ዮቶር እዚህ ቪዲዮ ላይ ያዘው ብለ ኮሜንት አድርግ ከዛኛ ፒን እናደርገዋለን የመጀመሪያው ኮሜንት ላይ የዮቶር አካውንት ነው የሱ ቻናል ሄዳችሁ እኛም ቪዲዮ ሰርተናል ቼክ አድርጉት የዛሬ ቪዲዮ ይመስል ነበር ጥያቄ ካላችሁ ኮሜንት ላይ ጠይቁ የት ሀገር ነው ያላችሁት ይሄ ቤት ስንት ይከራይ ነበር ኢቭን አዲስ አበባ ራሱ በዚህ ዋጋ አታገኝም እኮ ሪል ስቴት ነው እንዴ ቆይ አልሰማም ባለፈው ቁጭ ብለን ያየነው ቪዲዮ የኔ የሪል ስቴት ቤት ፍለጋ የሄድኩ ጊዜ አፓርትመንት ከ2000 እስከ $4000 የሚከራይ እኮ ነው ያለችው አዲስ አበባ ውስጥ አትላስ ውስጥ ነው ማለት 2000 ከ2000 እስከ 4000 ነው ማለት ግን ያው 1 ቤድሩም 2 ቤድሩም 3 ቤድሩም ከ3 አንዱ ነው ግን the point is በጣም አሪፍ ዋጋ ነው ያገኘውም ሰው አሪፍ ዋጋ ነው ሶ ብዙ ቦታ ርካሽ ነው ማለት ነው አይደል ሮማኒያ ላይ እንዳልኩ ነው የቤት ችግር የለባቸው አንድ ሮማኒያ የዚህ ሀገር ዜጋ 4 ቤት 3 ቤት ይኖራል በሰው ሶ በጣም የቤት ነፃነት አለ እንዳልኩ ደግሞ በእንደዚህ አይነት ዋጋ ነው ብዙዎቹን የምትከራያቸው በእንደዚህ አይነት ዋጋ ከሆነ እኮ በቃ ዝም ብለ አንድ አራቱን ሶስቱን ሌላ ሀገር ባለ 2 መኝታ ባለ 3 መኝታ ከስከ €600 €800 በጣም ሄደ ከተባለ Alright guys this is amazing yo hopefully የሆነ ነገር እንደተማራችሁበት ተስፋ አደርጋለሁ በጣም ነው የሚገርመው by the way just ያው ቀጣይ ደግሞ በአንተ ቻናል ደግሞ ሮማኒያ ውስጥ መስራት የምትችሉት 5 ስራዎች ብለ የሆነ በቃ ያደገ ሲመጣ ቻናል በደንብ ስትሰራበት በደንብ ኢንፎርም ብታረጋቸው because እንዳየሁት ከሆነ ከሌሎች ሀገሮች ኮሚኒቲው ገና ነው አሜን አለ ያበሻ ኮሚኒቲ አለ ግን ገና በጣም እየተነሳ ያለ ሀገር ነች የዛሬ ቪዲዮ ይመስል ነበር በድጋሚ ዩቲዩብ በጣም አመሰግናለሁ ያዘው ጃሪያችን በጣም እናመሰግናለን በላይቭ እስክንገናኝ ሰላም ቆይልን ቻው ኮሜንት ያርጉ ዋጋውንና ሀገራችሁ ያዘው